ማርታ ቡታጅራ ድረስ አቤልን ለምንድን ነው ከኔ የራከው ብላ ልትጠይቀው ሂዳም የአቤል መልስ ግን እጅግ በጣም አስደናቂና አስደንጋጭ ነበረ። ሩታና ሶሊ ግን ይመቻችሁ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። እኔ እጅግ በጣም የተገረምኩት ማለት ነው ሶሊና ሩታ እውነት ይመቻቸው ይመቻችሁ። በቃ እኔ ሌላ ምንም አልላችሁም ማለት ነው። አቤልና አብርሽ ደግሞ አስለቃሾቹ ብያቸዋለሁ እንጂ ቆይ ማርታ እያየሽው ሌላ ሴት ጋራ እንደነበረ ታውቂያለሽ በፊት። አሁን ደግሞ ድጋሜ ከአቤል ጋራ ሆኖ ስታያቸው ከአዲስ አበባ ቡታጅራ ድረስ መሄድ ማለት ለዛውም ላቤል ብለሽ እጅግ በጣም ነው የተገረምኩትና የተደነቅኩት ማለት ነው። ቆይ እናንተ በዘራችሁ ወንድ አይጠይቃችሁም? በህይወታችሁ ወንድ አይፈልጋችሁም? ከቤቱ ነው እንዴ ሁሉም እየተነሳ ወንድ ጠያቂ የምትሆኑት? ደግሞ የሚገርመው ነገር ሁላችሁም ባለትዳር ወይንም ደግሞ ሌላ ላይፍ የጀመረ ሰው ጋር መጣበቅ ተወዳላችሁ። የራሳችሁ ላጤ የሆነ መጥበስ አትችሉም? ሌላ ላይፍ ያልጀመረ ያልተነካካ ምናምን መጥበስ አትችሉም? የሆነ ሌላ ሰው ጋር ኮንታክት የሌለው ምናምን። ቆይ እኔ ሲመስለኝ ምንም ጭራሽ ወንድ አይጠይቃቸውም መሰለኝ። አሁን ማርታ በቃ ትናንትና በጣም ነው የተዋረደችው። እኔ የልጅነቴ ናት ሲጀመር። ከሶል ቤት እኮ ደግሞ ከሶሊ ቤት እኮ የአቤልና የእሷ ፎቶና የእሱ ፎቶ እኮ ተለጥፏል ግድግዳ ጋር ማለት ነው። ያስ እንዴት አልጠየቅሽም? እንዴ ለሷ ያልሆነ ለኔም አይሆንም ብለሽ እንዴት ማገናዘብ አቃተሽ? እንዴት ራስሽን መጠየቅ አቃተሽ? እጅግ በጣም እኮ ነው የሚያሳፍረው። በአደባባይ አልፈልግሽም መባል እኮ በጣም ነው የሚያሳፍረው። ለራሳችሁ ክብር የላችሁም። በቃ ክብር የሚባል ነገር እኮ አለ። የሰው ልጅ እንዴት አይሰማውም እንዴ? እኛ እንደዚህ ብለን ስንናገር ትላላችሁ። በቃ ይሄ የሴት ልጅ ወጉ አይደለም። ወንድ ልጅ ሲጠይቅ ነው ደስ የሚለው። ሲጀመር አሁን ሶሊ እዩት፣ ሲኮራ ቀብረር ያለች ናት። እንደ ሩታ ቀብራራ ናት። አያችሁ? ስለዚህ እግሯ ስር ሄዶ መልሶ ወደቀ። ታማለች ሲባል እንኳን እየተንደፋደፈ ከአዲስ አበባ ቡታጅራ ነው ሮጦ ፈርጦጦ የሄደው አቤል ማለት ነው። በነገራችን ላይ የአቤል እህትም ታማለች የሚባል ወሬ አለ። እንደዛ የሚባል ወሬ አለ ማለት ነው። እና ሶሊ እንደምታያት ረጋ ሰከን ያለች ልጅ ናት። ጥፋት ሲኖርበት ጥፋተኛን አስተካክል ትለዋለች። ትክክል ሲሰራ ትክክል ትለዋለች ማለት ነው። ሩታ ጋር ይቅርታ ጠይቅ አጥፍተሃል ብላ የተቆጣችው እንኳ እሷ ናት። አየሽ? አንቺ ግን አንዴ ጸበል መሄድ አለበት የሆነ ነገር ተደርጎበታል ምናምን ትያለሽ። የሆነ ነገር ቢደረግበት ምን ሊያደርግ ነው ወደ ሶል የሚሄደው? ከመተት ወሬ አታውቁም እንዴ መውጣት እናንተ? ከመተት ወሬ ምን መቼ ነው የምትወጡት? አሁን ትናንትና ሄርሜላ አፈዘሽው አደንዝዘሽው መተት አድርገሽበት ስትል ነበረ። እንደዛ ከሆነ እነሱ መተት የሚለቀው በምንድን ነው? በሃይማኖት አባቶች፣ ሙስሊም ከሆነ ቁርአን ተቀርቶበት ተህሊል ጠጥቶ፣ ክርስትናም ከሆነ ደግሞ እንደ ሁሉም እንደየእምነቱ ማለት ነው። እንደዛ ነው። እንደዛ ደግሞ እናንተ አላደረጋችሁም። ይዛችሁ ስትሄዱ አላየንም። እሱን ለማዳን የሄዳችሁበት ርቀት ምን አለ? ምን የከፈላችሁት ዋጋ አለ? ወስደው እነ ብዙዬም ወስደው ከሄርሜላ ጋር ከማገናኘት ውጭ ምን ያደረጉለት ነገር አለ? አንዳንድ ቀላሉን እንኳን ክፍያ የማይለውን ጸበል ቦታ እንኳን ወሰዱት ሲባሉ ሊወስዱት አልቻሉም። አየሽ? ሊወስዱት አልቻሉም። ምንድን ነው የከፈሉት ዋጋ? ስለዚህ ሄርሜላ ትናንትና ልብስ ይዤ ሄዳለሁ ያብርሽን ብላ እስኪ ፈጣሪ ያሳያችሁ። ራሱ ፈልጎ መጥቶ እንትን ማለት መውሰድ ሲገባው ሚሊዮነር ናት የተባለችው ሴትዮ ለአንድ ተራ ልብስ መግዛት መሆን ያቃታት። ሲቀጥል ደግሞ ለሰርጉ እንኳን የስፖንሰር ሆናለሁ ለቀለበቱን ለፔሎም እንዳታስብ ስትል የነበረች ልጅ፣ መኪና አላህ ስትባል የነበረች ልጅ ለአንድ ተራ ልብስ መሆን ያቃታት ልብስ ብላ ሄዳ ስትጠይቅ ወርዳ እጅግ በጣም ያሳፍራል። ለዛውም ባለትዳር የሆነን ወንድ ማለት ነው። አንድ ምክንያት የምታነሱት ተፋተዋል ነው። የሰው ልጅ ይፋታል፣ ይታረቃል፣ አለቀ። መጋጨት በእነሱ አልተጀመረም።
ምን የኢትዮጵያ ሕዝብ 99% ይጋጫል፣ ይታረቃል። ምን አዲስ ነገር እኮ አይደለም። እና በዘራችሁ በቃ ወንድ መከተል፣ ወንድ መጠየቅ። እሱ ሲጀመር አቤል ራሱ እግሬ ስር መውደቅ መጠየቅ ያለበት ራሱ ነው። አንቺ አጠገብ ማረፍ፣ እወድሻለሁ፣ አፈቅርሻለሁ ብሎ ፍቅሩ መግለጽ፣ ቤተሰቡን ማስተዋወቅ ምናምን ቀለበት እናድርግ ማለት የሚጠበቅበት ከሱ ነበረ። ከሌላ ሴት ጋር ለምን ሆንክ? ድሮም እሷ ጋር ነበረ እኮ የታወቀ ነው። አየሽ፣ ራስሽን ዝቅ አደረግሽ። እሱ ሸገር ሲመጣ ጠብቀሽ መጠየቅ እንኳን ሲገባሽ አንቺ ቡታጅራ ድረስ ሄደሽ ለወንድ ብለሽ መጠየቅሽ ራሱ እጅግ በጣም ያሳፍራል። ማንኛችሁም ሴቶች ይህን ማድረግ የለባችሁም። ወንድ ልጅ ሴትን ልጅ ነው መጠየቅ ያለበት እንደ ባህላችን ማለት ነው። የዛኔ እሱም ያከብርሻል፣ እሱም ይፈልግሻል። እንደው ሶሊና ሩታ ግን ይመቻችሁ። የኔ የነበረን አልሰጥም እምቢ አጋኪ ዘራፍ በማለት እጅ አልሰጥም ብላችሁ በቃ ሴቶቹ እያለቀሱ ነው። አቤል አልፈልግም አለ። የልጅነቴን ነው የምፈልግ አለቱ። ይመቻችሁ አብርሽና አቤል ማለት ነው። አስለቃሾቹ አብርሽም በቃ ይኸው አለሁሽ ምናምን አልፈልግሽም ማለት ሲደብረው እንደዚህ እኮ ነው ፈዘዝኩ ደነዘዝኩኝ እያለ 10 ጊዜ 24 ሰዓት በልዑል ምናምን እያመካኘ ከሩታ ጋር 24 ሰዓት ስታዩት ይኸው አመት ሞላው። ከሩታ ሩቆ አያውቅም። በራሳቸው እየቀለዱ ያሉትና በራሳቸው መወሰን ያለባቸው ማን ናቸው? ማርታና ሄርሜላ። አንተ አትፈልገኝም አይደል? ብትፈልገኝ ኖሮ እርቀትህን ትጠብቅ ነበረ። ለእኔ ስሜት ቢኖርህ ትጨነቅልኝ ነበረ። የኔን ስሜት ላለመጉዳት ትጠነቀቅልኝ ነበረ። በቃ ህይወትህን እዛው ኑር። እኔ የሚፈልገኝ የሚወደኝ የሚያከብረኝ ጋር ነው መሄድ የምፈልገው መኖርም የምፈልገው ብለው አስረግጠው ተናግረው የራሳቸውን ምርጫና የራሳቸውን ውሳኔ ወስኑ ነበር። አያችሁ፣ እንደዛ ነበር ማድረግ ያለባችሁ። ግን እንደዛ እያደረጋችሁ አይደለም። ሄርሜላም ራስሽን እያዋረድሽ ነው። ማርታም ራስሽን እያዋረድሽ ነው። ሁሌ ወንድ መከተል፣ ሁሌ የሰው ወንድ ማፍቀር፣ ሰው ማፍቀር ምን ይሉታል? ክብረ ቢስነት እኮ ነው። ለራሳችሁ እንኳ ትንሽ አታስቡም እንዴ? ይሄን ይሉኛል የሚባል ነገር የለም። ለምንድን ነው በራሳችሁ ጊዜ ራሳችሁ የምታስንቁት? እንደዚህ ሆናችሁ ራሳችሁን አዋርዳችሁ ተሰድባችሁም እንኳ ራሱ እነሱ ቢያኮሯችሁ እኮ ችግር የለውም። ግን እያኮሯችሁ አይደለም፣ በአደባባይ እያዋረዷችሁ ነው። ጭራሽ ቴክስት ጽፊልኝ ምናምን አቤል እኮ አዋረደሽ እኮ በአደባባይ እኮ አልፈልግሽም እያለሽ እኮ ነው ያለው። የልጅነቴ ናት ምርጫ፣ አንቺ ምርጫ አይደለሽም፣ አልፈልግሽም እያለ ነው። ጉድ በል ጎንደር።